ሰዎች ስለ ብሎክቼን ወይም ስለ ክሪፕቶ ሲያወሩ ሰምተህ ሊሆን ይችላል። ምናልባትም ሰዎች በአንድ ጀንበር ብቻ ቱጃር እንደሆኑ ወይ ደግሞ በአንድ ሰኮንድ የተሳሳተ ውሳኔ ብቻ ድሃ እንደሆኑ ሰምተህ ሊሆን ይችላል። ዛሬ ከነዚህ ሁሉ ወሬዎች ጀርባ ያለው እውነተኛ ቴክኖሎጂ ማን ነው የሚለው እናያለን። ይህ ቴክኖሎጂ በጣም ለሰው ልጅ አስፈላጊ እና ማንኛውም ሰው ሊያውቀው የሚገባ ቴክኖሎጂ ነው። ስለ ብሎክቼን ነው የምናወራው። በድሮ ዘመን ሰዎች መረጃ የሚለዋወጡት በፊዚካል መንገድ ወይም በሰዎች ወይም በፖስታ ወይም በሚያውቁት ሰው ነበረ። አሁን ያ ዘመን ተቀይሮ ሁሉም ሰው መረጃ የሚለዋወጠው ወይም ዕቃ የሚላላከው ማለት በሚባል ደረጃ በዲጂታል መንገድ ሆኗል። ይህ ዲጂታል መንገድ ስንጠቀም ታዲያ አንድ ሶስተኛ ወገን ላይ እምነታችን በመጣል ነው። ለምሳሌ ኢሜይል ስንልክ ጎግል ላይ እምነት ባይኖረን ይህንን አናደርገውም አይደለ? ወይም ቴሌግራም፣ ዋትስአፕ በስልካችን ቀጥታ ቴክስትን እንዳላክ በእነዚህ ድርጅቶች እምነት ባይኖረን ይህንን ለማድረግ አንፈልግም አይደል? ነገር ግን እነኚህ ተቋማት የእኛን መረጃ ለሌላ ሰው አሳልፈው ሊሰጡ ይችላሉ፣ ወይም ደግሞ መረጃ ሊጠፋባቸው ይችላል። ገንዘብን ብናስቀምጥ ገንዘቡ ሀክ ልንደረግ እንችላለን። እነዚህ ችግሮች ሁል ጊዜ ከነዚህ ተቋማቶች ጋር አሉ። ከነዚህ ተቋማቶች ያሉ ችግሮች ሰዎች ሌላ መፍትሄ እንዲፈልጉ አስገድዷቸዋል ማለት ነው። እነዚህ ችግሮች በመኖራቸው ለምን ራሳችን በራሳችን ገንዘባችን አንቆጣጠርም የሚሉ ሰዎች ሌላ አዲስ አስደናቂ ቴክኖሎጂ ዛሬ የምንነጋገርበት ብሎክቼን የተባለውን ቴክኖሎጂ እንዲፈጥሩ አድርገዋቸዋል ማለት ነው። ስለዚህ ይህ ቴክኖሎጂ እንዲፈጠር ያደረገው ይህ የሰዎች ችግር ነው ማለት ነው። ምክንያቱም እኛ በሶስተኛ ወገን መረጃ ወይም ገንዘብ ስናስተላልፍ የእኛ መረጃ በሰዎቹ ቁጥጥር ስር ነው። ከፈለጉ ማሳለፍ ይችላሉ፣ ከፈለጉ ካንስል ማድረግ ይችላሉ፣ ከፈለጉ ለሶስተኛ ወገን አሳልፈው ሊሰጡ ይችላሉ። ከዚህ በፊት የቴሌግራምን መረጃ ባለቤት ታስታውሳላችሁ። የፈረንሳይ መንግስት የራሻን መረጃ አሳልፈ ስላልሰጠኝ ብላ አስራው ነበረ ማለት ነው። ስለዚህ እንደዚህ አይነት ሊሰጥ ይችላል ማለት ነው። እነዚህ ሁሉ ነገሮች ችግሮች የሚፈታ ብሎክቼን የሚባል ነገር ተጠቅመን የራሳችንን መረጃ ማንም ሳያየው ድብቅ በሆነ ቦታ ወደ ፈለግነው ሰው ማስተላለፍ እንችላለን ማለት ነው። ይህ ቴክኖሎጂ በ2008 የተፈጠረ ግሩም ቴክኖሎጂ ነው። ብሎክቼን ምንድን ነው? ብሎክቼን ማለት የመረጃ ሰንሰለት ማለት ነው። የምታስገቡት ዳታ ወይም መረጃ የገንዘብ ልውውጥ ሊሆን ይችላል። ማንኛውም መረጃ ብዙ ሰዎች የሚቀመጠው የሆነ ቦታ አለ ማለት ነው። እነዚህ ቦታ የመረጃ ማስቀመጫ ቦታ አለ። ሌላ መረጃ ሲጨመር ደግሞ እንዲሁ ሌላ ብሎክ ይፈጠራልና ይቀመጣል ማለት ነው። ይህ አዲስ የገባው መረጃ በየጊዜው ብሎክቼን ላይ የምናስቀምጠው መረጃ ማንም ሀክ ሊያደርገው፣ ማንም ሊሰርቀው፣ ማንም ሊያጠፋው አይችልም ማለት ነው። ምክንያቱም ደግሞ በሶስት ዋና ዋና ምክንያቶች ናቸው ብሎክቼን የማይሰረቅ ሀክ የማይደረግና በጣም አደገኛ እንዲሆን ያደረገው እነኚህ ሶስት ዋና ዋና ምክንያቶች ናቸው። የመጀመሪያው የማይለወጥ አሻራ ለእያንዳንዱ መረጃ አለው ማለት ነው። ይህ ማለት አንድ ዳታ ስናስቀምጥ የሚሰጠን ዲጂታል አሻራ አለ። ይህ አሻራ እንደ ተቀመጠ ማንም ሊቀይረው አይችልም። ለምሳሌ ስልካችሁ ቤት ብታስቀምጡት ስልካችሁ ላይ ያሉ ፋይሎች በእጃችሁ አሻራ ብትቆልፏቸው ስልኩ ሀክ ካልተደረገ ወይ ደግሞ ሪስታርት ሪሴት ካልተደረገ በስተቀረ እነዚህ መረጃ ስልኩ ሪሴት ሳይደረግ ማንም ሰው በቀላሉ ከእናንተ አሻራ ውጭ ወይ ከእናንተ ፍቃድ ውጭ እነዚህ መረጃ የስልካችሁ መረጃ ሊያይ አይችልም ማለት ነው። ብሎክቼንም ልክ እንደዚህ ነው። ሁለተኛው መረጃው በአንድ ቦታ ብቻ ሳይሆን በዓለም ሁሉ ባሉ በሺዎች የሚቆጠሩ ኮምፒውተሮች ላይ ይቀመጣል። አንድ ሰው ሊሰርቅ ወይ መረጃ ሊያጠፋ ቢፈልግ እነኚህ የሁሉ ኮምፒውተሮች መረጃ ወይም ደህንነት መጠበቂያ አጥር በተመሳሳይ ሰከንድ በተመሳሳይ ጊዜ ሰብሮ መጨረስ አለበት ማለት ነው። ይህ ደግሞ እስካሁን ያልተቻለና የማይቻል ነገር ነው። ሶስተኛው መረጃ ሲገባ ሁሉም ሰዎች መረጃውን በብሎክቼን ላይ ያዩታል። እነኚህ ሁሉ በሺ በሚሊዮን የሚቆጠሩ የብሎክቼን ተጠቃሚዎች እያንዳንዱ ሰው ወደ ብሎክቼን አድ የሚያደርገው መረጃ ያዩታል ማለት ነው። ይህ መረጃ ሲያዩት ትክክለኛ ካልሆነና እንደሚጎዳ ካሰቡ ከብሎክቼን ውጭ ያደርጉታል ማለት ነው። ስለዚህ ሌባ ሊገባ አይችልም ማለት ነው። ስለዚህ ነው ብሎክቼን ጠንካራ የሆነው ቴክኖሎጂ። ይህ ቴክኖሎጂ ምንም እንኳን ከተፈጠረ ገና ቅርብ ጊዜ ቢሆነውም ከ18 ዓመታት በፊት በ2008 ዓመተ ምህረት ነው የተፈጠረው ማለት ነው። ከዛ በኋላ ክሪፕቶ በ2009 ዓመተ ምህረት ቢቲሲ በብሎክቼን አማካኝነት ተፈጠረ። ብዙ ሰዎች የሚመስላቸው ብሎክቼን እና ክሪፕቶ የሚቀድም ይመስላቸው ወይ ደግሞ ብሎክቼን የክሪፕቶ ጥገኛ ይመስላቸዋል። ነገር ግን ክሪፕቶ ብሎክቼን ከሌለ ምንም ማለት አይደለም። ክሪፕቶም የመጣው ከብሎክቼን ጋር ተያይዞ ነው። ሌላው ደግሞ ብሎክቼን በዋናነት አሁን እየተጠቀሙ ያለው ክሪፕቶ ነው። ለክሪፕቶ ነው በጣም እየጠቀሙ ያለው። ነገር ግን መንግስታት፣ ተቋማት፣ ባንኮች እና ሌሎች
ትልልቅ ባንኮች የአሜሪካ ባንኮች ሳይቀር ብሎክቼን እያጠኑና እየተጠቀሙበት ይገኛሉ። ከዚህ በፊት ባንኮች የሚጠቀሙበት የራሳቸው ሴንትራላይዝድ የሆነ የባንኮች ሲስተም ነበራቸው። ነገር ግን ከዛ ሲስተም ይልቅ ዲሴንትራላይዝድ የሆኑ የብሎክቼን ሲስተም ስለተመቻቸው አዲስ ጥናት እያደረጉበትና እየተጠቀሙበት ይገኛሉ። ይህም ብሎክቼን ለክሪፕቶና ለባንኮች ብቻ ሳይሆን ለተለያዩ መንገዶች የሚጠቅም ቴክኖሎጂ ነው። ለምሳሌ የመሬት ምዝገባ፣ የዲጂታል ማስታወቂያ ወይ ደግሞ እንደዚህ የመሬትና የቤት ካርታዎች ላለመጭበርበርና ተመሳሳይ መረጃዎች ደግሞ እንዳይገቡ ለማሰብ ሰዎች የተጠቀሙበት ይገኛሉ። ዛሬ ስለ ብሎክቼን ያለኝ ሀሳብ ይሄ ነው። ሀሳብ አስተያየታችሁ አስቀምጡ። ቪዲዮን ከወደዳችሁት ላይክ ማድረግ እንዳይረሳ፣ ሰብስክራይብ ያደረጋችሁ አድርጉኝ። አመሰግናለሁ።